ይጸጽተኛል። አትለምነኝ። መለመን የጸጸት የለው ሀሳብ አትለምነኝ። አልፈልግም። እና ሩታ ተለያዩ። እውነት በጣም ያሳዝናል ማለት ነው። የመጨረሻ ቪዲዮአችን ነው ብለው ነው እና ትናንትና ፖስት ያደረጉት መለያየታቸውን ለመናገር ነው። በጣም ግን እውነት ከሆነ ያስጠላልም፣ ይደብራልም፣ ያናድዳልም። ማለት ለዚህ ነበር ወይ ይሄን ያህል መስዋዕት ስትከፍሉ የነበረው? ለዚህ ነበር ያ ሁሉ ነገር ውጣ ውረዶች የነበሩት? ማለት ግጭቶች ይኖራሉ፣ ግን እስከ መለያየት ግን የሚያደርስ አልነበረም እናንተ። በዚህ ልክ ደግሞ ሩታ ለምን እንዳከረረች ባላቅም ማለት ነው። ግን ቤተሰቦቼ እንዴት አደራችሁልኝ? እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። ስትገቡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። እንደተለመደው 7000 ልንገባ ነው። እስኪ አስገቡኝ ማለት ነው። እና የእውነት ለመናገር ድምጽ ታፍኗል በጣም ማለት ነው። እኔ እና ጉንፋን ቤት ተሰራርተናል። ለዛ ነው እሺ። እና ትናንትና ሩታ ላይ አንድ የታዘብኩት ነገር ምንድን ነው፣ ምክንያት ትፈልግ ነበር ወይ ነው ያልኩት ለመለየት። በነገራችን ላይ ምክንያቱ አይኑ ልጁ አጥፍተዋል። ከባድ ጥፋት ነው ያጠፋው። አለሷ ፍቃድ ብዙ ነገር ሲያደርግ ነበረ። አለሷ ፍቃድ የድሮ ፍቅረኛውን ሄዶ አግኝቷል። መብት አላት። ብትቆጣም ብትጮህም በቃ ባልዋ ነው። በሰማሪያ የተጋቡ ናቸው። አለሷ ምንም ነገር ማድረግ አይችልም። ሊችልም ቢችል እንኳን ሊያረግ አይችልም ማለት ነው። ምክንያቱም አንድ ባለትዳር ወንድ ከሚስቱ ውጪ መሆን አይችልም። እና እሷም እንደዛው። እኔው ይሄ ያለፈ ህይወታቸው ነው። ግን በዚህ ልክ መነጋገር አልነበረባቸውም። ትላንትና የምር አሳዘነኝ። እንደ ወንድ ልጅ ጎንበስ ብሎ ይቅርታም ሲጠይቃት ይቅርታውን አልቀበልም ብላ ነበረ። አሜን አቤልም ኤፍሬም በጣም ሲለምንዋት ነበረ። በቃ በክስተት የተፈጠረ ነገር ነው ፕሌስ እያሏት ለሰማ አልቻለችም። ያው ከደረሰባት ነገር አንጻር ነው። እና ኤኒሆው ማናት ስሟ ነጻነት፣ ይሄ ጉዳይ ራሷ ናት የጀመረችው። ራሷ ናት ማስታረቅ ያለባት የምር ማለት ነው። አሁን ባለፈ እነዳን የተጣሉ ጊዜ ጋሽዬ መተው ነው ያስታርቋቸው አይደል? አሁን ደግሞ በየጊዜ የሆነ ኮሽ ባለ ቁጥር ቤተሰብ ማስገባት ደግሞ በባለ ትዳሮች መሀል ሶስተኛ ሰው አስፈላጊ አይደለም። በተለይ ደግሞ ከሶስተኛ ሰውም አልፎ ቤተሰብ የሰማው ነገር ቤተሰብ ጣልቃ የገባበት ነገር መቼም ስለማይኖረውም ለምን የእሱን ቤተሰብ ቢሆን ለእሱ ነው የሚወግነው፣ የእሷን ቤተሰብ ብትሆን የእሷ ነው የሚወግኑ። ምክንያቱም እዚህ ጥፋተኛ አጥፍታለች ሊሉ ስለማይችሉ ማለት ነው። እንደዚህ አይነት ነገር ውስጥ ስላሉ ቤተሰብ ባለትዳር ከሆናችሁ በየትኛውም አጋጣሚ ላይ ባታስገቡ የተሻለ ነው። ነገሮቹና ወዳ ያልሆኑ ቦታ ነው የሚቀየሩት ማለት ነው። እና እንደ ወጣት ኤፍሬምም አቤልም እየለመንዋት ነው፣ ግን ሩታ ልትሰማ አልቻለችም ይመስለኛል። ያው አሁን ሁሌም እንደሚባለው የማኖ ጋሽዬ ናቸው እንደዚህ አይነት ችግሮች ሲፈጠር ሲሰሙ ከዛ ተነስተው መጥተው እንደ አባት አጥፍተሃል፣ ጥፋተኛ ነህ፣ ይቅርታ ጠይቃት የሚሉት እሳቸው ስለሆኑ መምጣት አለባቸው ብዬ አስባለሁ ማለት ነው። እና ግን ሩታ እኔ አንዳንዴ እርግዝናዋን ትረሳዋለች ይሁን እንዴት እንደሆነ አላውቅም። በዚህ ልክ ኢሞሽናል ሆና ነው የምትናደደው የምትበሳጨው ምናምን። ያለችበት ነገር በዚህ ልክ የሚያናግርም አይደለም። እና አብርሃም አጥፍቷል ወይ ድብን አድርጎ ነው ያጠፋው። በቃ ብዙ ነገሮች አድርገዋል፣ ግን ይቅርታ እየጠየቃት ነው። ከልጅቷ ጋር ምን አብሮ አላደረ። ወጥተውም እኮ ሻይ ቡና አላሉም። በስልክ ተደዋወሉ፣ ተገናኙ። መገናኘታቸውም ደግሞ ለራሷ ነግሮ። በነገራችን ላይ አንዳንድ ወንዶች ከሚስታቸው ጥፋት አጥፍተው ለሚስታቸው መጥተው የሚናገሩት ነገር እንደ ጥፋት አላየውም እኔ። ምክንያቱም ተደብቆ ማድረግ የሚችለው ነገር ስለሆነ ማለት ነው። ግን እሷን መዋሸት ስለማይችል ከእሷን መደበቅ ስለማይችል ምታቅበት ስለሚመስለው በየትኛውም ሰዓት ደግሞ እኔ በነግራት ይሻላል ከሰው ከምትሰማ ጣጣት አልፈልግም በሚል አስተሳሰብ ብዙ ጊዜ ያጠፉትን ጥፋት የሚወዷችሁ ከሆነ ነው። በነገራችን ሲወዷችሁ ያጠፉትን ጥፋት መተው ይናገራሉ። ግን ለእናንተ ምንም ፊልም የማያደርጉ ከሆነ ግን የእናንተ ስሜት ማይጠናቀቁ ከሆነ ከ10 ሴት ጋር ጊዜ ያሳልፍም ጉዳዩ አይደለም። መጥቶም አይናገርም፣ ሁሌ ይሸፋፍናል። እንደዚህ አይነት ወንድ ነው ሴት እንዳመፍራት ያለባት። ያጠፋውን ጥፋት መጥቶ የማይናገር ወንድ በጣም መጠንቀቅ ያለባቸው። ከባድም ነው
እና አብርሃም ደግሞ እንደ ጥፋት አጥፍቷል። የድሮ ፍቅረኛው ናት። በስርዓት እንኳን ምግብ አልበሉም የእውነት ለመናገር ማለት ነው። እና ያም ስታዩ ያው ነገሩ በዚህ ልክ የሚያከርና በዚህ ልክ የሚያስኬድ አልነበረም። ግን ያው ሴት ናት፣ ክብሬ ነው። ለምን በዚህ ልክ ታወርደኛለህ? ባሌ ነክ ስቆጣህም ያለኔ ምንም ነገር ማድረግ አትችልም። ስትወጣም የትም ስትገባ ለእኔ መናገር አለብን። የትኛውም ሴቶች ደግሞ ስታገኝ ማናቸው ምንድናቸው ብለን የመጠየቅ ሙሉ መብት አላት። እሱ እረዳታለሁ። ከዛም አልፎ ደግሞ ልጁም ይቅርታ ጠይቋል።